ሰላም ጤና ይስጥልን ውድ ተመልካቾቻችን ይህ የአፍኒ ፕሮግራም ነው የአፍኒ ፕሮግራም በሳምንት አንዴ ወደ እናንተ በሀገራችን ወቅታዊ ጉዳይ ላይ ውይይቶችን ይዞ ይቀርባል ዛሬም ሁለት ዋና የሆኑ የውይይት ርዕሶች አሉን ከእናንተ ጋር ፕሮግራሙን በመምራት በራሳ ኩማለው አብራችሁ ቆያለሁ አንድ ላይ ከኔ ጋር ይሄንን ውይይት የሚያደርጉ ዶክተር በኃይሉ ቤላሞና ዶክተር ረዴት ታምሬ ከኛ ጋር ይቆያሉ እንኳን በሰላም መጣችሁ እንኳን ደህና ቆየ እሺ ዋና የቀዳሚ ዋና የውይይት ርዕስ የሆኑትን ለእናንተ ለማስታወስ ያህል መጀመሪያ ወደ ደቡብ ወርደን ከሐዋሳ ወይም ከክልል እንጀምራለን ሐዋሳ አካባቢ ሰሞኑን የተነሳውን ጉዳይ ዳሰስ አድርገን በጥልቀት እናያለን ከዛም አልፎ ደግሞ በሀገራችን ኢትዮጵያ በተለያዩ ክልሎች በአሁኑ ሰዓት የጸጥታ ችግር ይታያል ይህ ጸጥታ ችግር የሚያመጣው በአጠቃላይ በፌደሬሽኑ ላይ ምን ይመስላል የሚለውን በአገሪቷ ላይም አሁን አገሪቷ ያለችበት ሁኔታ ምን ይመስላል እና ይሄንን ለመቀነስ ምን መደረግ አለበት የሚለውን በሰፊው እየዳሰስን ውይይት እናደርጋለን ከኛ ጋራ እንድትቆዩ በድጋሚ እንጋብዛለን ወደ ቀዳሚ ውይይት ርዕስ እንሄዳለን እንግዲህ ከዶክተር በኃይሉ ጀምራለሁ ሰሞኑን እንግዲህ የሐዋሳንና የሲዳማን ስም ለማጠልሸት የተወሰነ ወይንም በተቀናጀ መልኩ እየተሰራ ያለ ነገር ይመስላል ለምሳሌ ባለፈው ሰኞ ዕለት ነው ወደ ሐዋሳ አንድ ሃይ ስኩል አዲስ ክፍለ ከተማ ተማሪዎች መሃል የተነሳ ነገር አለ እሱንም ያው ከተማ አስተዳደሩም ሰጥታውም ኤጀቶም በመረባረብ ነገሩን ያው ጋር ምንድነው መስመር እንዲይዝ ተደርጓል ነገር ግን ከዛ ባለፈ መልኩ ሌሎች ሰዎች የሚያራግቡት ወራ አለ ሌላም በአጠቃላይ አንዳንድ ፖለቲከኞች ስለ ደቡብ ስለ ሲዳማ ስላላቸው ነገር ምን ይመስላል የሚለውን አንስተን ያው ውይይቱን እንጀምር በጣም ጥሩ አመሰግናለሁ በራሳ ኢትዮጵያ ውስጥ አሁን እየሄድንበት ያለነው መንገድ ያው ብዙ ወጣ ገባ ነገር ያለው ነገር እንደሆነ ብዙዎቻችን የምንገነዘበው ነገር ነው ያለው ለውጥ በነውጥ የተሞላ መሆኑን ሁላችንም እንገነዘባለን እና እኚህ ነውጦች በየቦታው የተለያዩ ጡዘቶችን ደግሞ ፈጥረዋል ደቡብ ብቻ አይደለም አማራ ውስጥም ኦሮሚያ ውስጥም አፋር አካባቢም ቤኒሻንጉልም እንደነቆች ተከስተዋል እንደዛ አይነት ጡዘቶች በነይታ አንዳንዶቹ ኢንጂነር ሊሆኑ ናቸው አንዳንዶቹ ህዝቡ ውስጥ የለውጥ ፍላጎት የቆየ የለውጥ ፍላጎት ስላለና ያለው በቶሎ እንዲሆንለት ከመፈለግ አንፃር ትግስት ከማጣት አንፃር እና እንደገና ደግሞ የኢንፎርሜሽን መዛባት አለ ትክክለኛው ኢንፎርሜሽን ያለ ማግኘት ጉዳይ አለ እኚህ ተደማምሮ ደግሞ የሚፈጥሩት ጡዘት ሊኖር ይችላል I think ሐዋሳ የሆነ ያለው በተለይ አሁን የመጀመሪያው ነው ይሄ ኢንጂነር የሆነ ነገር ያለ ይመስላል እና አብዛኛው ይሄን ኢንጂነሪንጉን የሚሰሩ ሰዎች የትኛውንም የህብረተሰብ ክፍል ወይም የትኛውንም ህዝብ የሚወክሉ ናቸው በያላምንም ኢንትረስት ግሩፖች ናቸው በያምናለሁኝ አብዛኛው ህዝብ የኢትዮጵያ ህዝብ አገር ወዳድ እና አገሩን የሚወድ ለአንድነት የቆመ ሰላምን የሚፈልግ ሰላምን የሚሻ ጠንካራ ሀገር እንድትገነባ የሚፈልግ ፍትህ እንዲሰፍን የሚፈልግ ህዝብ ነው ያለን now የሲዳማን ህዝብንም ካየ ሐዋሳም አካባቢ ያለ ህዝብ ፍላጎቱ ከዚህ የተለየ አይደለም ሰላምን አይፈልገው ፍትህን አይፈልገው መብቱ እንዲከበረስ አይፈልገው ይሄ ኢትዮጵያን የፈለገበት ሪዝን እንደው ነገሮች አልጋ ስለሆኑለት ወይም ኢትዮጵያዊነት የሚባለው እንትን ላይ ጥያቄዎች ጉድለቶች ስለሌሉ አይደለም ግን አንድነት እንደሚበጅ የሲዳማ ህዝብ ማንንም ሳይነግረው ራሱ ያውቃል ህብረት እንደሚበጀው ማንንም ሳይነግረው ያውቃል ፍቅርን ከሌሎች መማር ሳይሆን ራሱ ፍቅርን ማስተማር የቻለ ህዝብ ነውና ይሄ እንዳለ ሆኖ ነው አገሪቷን ኢትዮጵያን question ሳያረግ
ኢትዮጵያ የኔ ናት ከነ ችግሯ ከነ ምናምንቲዋ ኢትዮጵያ ማለት እኔ ነኝ ብሎ ተቀብሎ እየኖር ያለው በኢትዮጵያ ፍሬምወርክ ውስጥ ግን ጥያቄዎች አሉት እንደዚህ በሆን እንደዛ በሆን የሚል እንትን አለ ይሄን ሲያነሳ መብታቸው ጥቅማቸው የሚነካባቸው ኢንትረስት ግሩፖች አሉ እና አሁን ደግሞ ሲዳማ ላለፉት ጥቂት ወራት ጥያቄዎቹን በጣም እየገፋባቸው መጥቶ ፖለቲካሊ መነቃቃቱን ሲያመጣ ካልቸራሊ ቪዚቢሊቲ እየጨመረ ሲመጣ ጥያቄዎቹ መልስ ያገኙ ሲመጡ ፖለቲካሊ በጣም ተደራጅቶ እጄቱን እንቅስቃሴ ያረገ የሲዳማን ጥያቄ በጣም አርቲኩሌት ያረገ ከታች እስከ ላይ ያስደመጠ መልስ ያስገኘ ደረጃ በደረጃ ሲመጣ የሰጋ ግሩፕ አለ ይሄ ግሩፕ ድሮም ቢሆን ከኢህአዴግ ጊዜ ጀምሮ ቢሆን ከዛ በፊት የሚጠቀምባቸው ዘዴዎች አሉ እንዴት እንቅስቃሴዎችን ለማምከር የሚጠቀምባቸው መንገዶች አሉ ከነዚህ መንገዶች አንዱ እዛ አካባቢ ጠንካራ የምትላቸውን ሰዎች መልምሎ መምታት ወይስም ማጥፋት ወይም የዛን አካባቢ ህዝብ ወይም ጥያቄውን እንዳለ ማጠልሸት ይሄ የተለመዱ ተግባራት ናቸው አሁን ሲዳማ ውስጥ እጄቶ ትልቅ ስራ እየሰራ ያለ የወጣቶች ስብስብ ነው ይሄን ኢቭን የመንግስት አካላት ይመሰክራሉ ሰላም በማስጠበቁ በብዙ በልማቱ በመኑ በጣም ይሳተፋሉ አንዳንድ ሚዲያዎች ይሄንን ይዘነጋሉ ሳይሆን ይዘላሉ ትንሽ ኮሽ ሲል ግን አዋሳ ተበጠበጠች ተቀወጠች ሰላም የለም ህዝቡ መውጣት መግባት አይችልም ለማለት ማንንም አይቀርማቸው ይሄ የሚያሳይክ ዜናውን ለመዘገብ ያክል ብቻ እንዳልሆነ የሚያደርጉት ነገር ያሳያል ሌላ ተልእኮ እንዳለው ያሳያል ሴሌክት አድርጎ ነው ስቶሪዎችን የሚዘግቡት ሰዎችን ነጥሎ ከዚህ ፊትም አይታችኋል የጄቶ ቶፕ ልጆች ናቸው የሚባሉትን ስማቸውን ሁላ በየሶሻል ሚዲያው ማጠልሸት ይሄ ነው እከሌ ነው ይሄንን የሚመራው እንደዚህ አስበዋል እንደዚህ ሊያደርግ ነው እና እርምጃ ይወሰድበት ይያሉ እነ ኪንኪኖ ላይ ሁላ ሲዘመት ነበር እና ይሄ ሲዳማ ውስጥ ያለ መነቃቃት ይሄ ጥግ ከመያዝ ወደ መሃል መምጣት ኢትዮጵያ ውስጥ ተሰሚነት ማግኘቱ ፖለቲካሊ ተሰሚነት ማግኘቱ ጥያቄዎቹ መልስ ያገኙ መምጣታቸው ካልቸራሊ አሁን አብይቱ አዋሳ ሲመጣ እንደሆነ ደጋግሞ ቄጣላን በደንብ ለህዝብ ለኢትዮጵያ ህዝብ ያሳየ ነው የሲዳማ ባህል ወደፊት እየመጣ ነው ይሄ ሲሆን ኢትዮጵያን ህዝብ ያስረስታል ኢንፋክት ኢትዮጵያ ህዝብ እኔ በዚህ አልተረስተም ይያላምነው ህዝቡ ማለት ነው ግን በዚህ የሚከፉ የሚቀኑ በጣም ችግር ያለባቸው ኢንትረስት ግሩፖች አሉ እኚህ ኢንትረስት ግሩፕስ እነሱ ናቸው ያፋፋሙ ያሉት በተለይ ይሄ ማኑፋክቸርድ የሆነውን ጡዘት ወይ እነሱ ማኑፋክቸር ያደርጉታል ወይ ቀደም ያልኩት ሁለተኛው እንደ ህዝቡ ውስጥ ያለ የለውጥ ፍላጎት አለ ከዛ የመነጨን ፍራስትሬሽን ማኒፑሌት ያደርጉትና ወደ ሌላ ጡዘት ይቀይሩትና እዛ አካባቢ ሰላም የለም ፍትህ የለም ኦኬ ስለዚህ በዚህ ሁኔታ ሲዳማ ክልል ከሆነ እዛ አካባቢ እልቂት ሊከሰት ነው ስለዚህ የሲዳማ ጥያቄ ከተቻለ እንዲቀር ለማድረግ ካልተቻለ ሐዋሳ ፌደራል እንድትሆንና ከሲዳማ እንድትነጠል ለማድረግ እሱን ካልተቻለ ወደፊት ሲዳማ ክልል ሆኖ ኢትዮጵያ ሲንቀሳቀስ ከሌላው ኢትዮጵያዊ ሲዳማን ለመነጠል አይሶሌት ለማድረግ ወጥቷል አይሶሌት ካረከው ምናልባት የሚፈልገው አይነት ፖሊሲ ላያስፈጽም ይችላል ምናምንና ያኔ ስቲል ሌቦቹ ያኔም ሩም ያገኛሉ ለዚህ ምዛም ለመጠቀም ማለት ነው እና ደረጃ በደረጃ ጥያቄውን ለማኮላሸት እንዳልኩ ወይም ካልተኮላሸ ነገ ጠንካራ ያልሆነ ክልል እንዲሆን የሚፈልገውን በህጉ መሰረት ማግኘት የማይችል ክልል እንዲሆን ከሌሎች ጋር ተባብሮ መስራት የማይችል እንዲሆን ሁሉም በጥርጣሬ የሚያየው ለማድረግ ይመስላል ይሄ ሁሉ እንቅስቃሴ ያለው ማለት ነው ይሄ necessarily አሁን ሰሞኑን አዋሳ ሆነ ካልኮ ነገር ጋር ብቻ የሚያያዝ ላይሆን ይችላል እኔ ማውራው ጀነራሊ ነው ጀነራሊ ኢትዮጵያ ውስጥ ሲሆን ከነበረው ፖለቲካ አንፃር የሲዳማ ፖለቲከኞች ላይ ሲደርስ ከነበረው የደቡብ ፖለቲከኞች ላይ ሲደርስ ከነበረው የኦሮሞ ታጋዮች ላይ ሲደርስ ከነበረው አንፃር ካየክ ይሄ ነው ትሬንዱ ለምሳሌ የኦሮሞ ፖለቲከኞች ዩኒቨርሲቲ ውስጥ ሆነው ገና ማለት ነው ቶፕ የምትላቸውን ልጆች ለቅመው ነበር የሚያስዋቸው ገና ህዝብ እንኳን ሳያውቃቸው ማለት ነው
ብዙ ማአት ታጋዮች አሉ ሲዳማ የሆኑ ኦሮሞ የሆኑ ተነጥለው የታሰሩ እየተገደሉ እየተረሸኑ ማንንም የት እንደደረሱ ሳያውቃቸው እስካሁን የደረስን ማለት አሉ እና ከዛ አንፃር አሁንም ሲዳማ ውስጥ እንደዚህ አይነት ነገር መሆኑ መከስተው ሊገርመን አይገባም እና ከዚህ አንግል አይተን ነው እኛም አካሄዳችንን ማስተካከል ያለብን ብዬ ነው ማምነው ሜቢ በኋላ ላይ ምን መደረግ አለበት የሚል ነገር ከመጣ መለስበታለሁ ለአሁን በዚህ ቀይ ጥሩ ያው ተመሳሳይ ጥያቄ ነው ዶክተር ረዴትም አንተ ላይ ማነሳው ቅድም ዶክተር ባይሉ ያው የተነሳውን ነገር ዲቴይሉንም አንስተዋል አሁንም ተመሳሳይ ጥያቄ ላንሳና በአጠቃላይ አንዳንድ ፖለቲከኞች ራሱ ደቡብ ላይ ያላቸው እይታም ምን ይመስላል ምክንያቱም ለማወቅ የፈለጉም አይመስልም ደሞ የሚያቁም አይመስልም የሚናገሩት እንደ ህዝብም አይደለም ህዝብ እንዳለም ፖቴንሻል ያለው ክልልም እንደሆነ አድርገው አይገምቱም እና አጠቃላይ ያላቸው እይታም ምን ይመስላል የሚለውን አንድ ላይ እንድታነሳ ኦኬ በጣም ጥሩ ጥያቄ ነው እኔ አሁን ስፔሲፊካሊ ሐዋሳ ላይ ተከሰተው ነገር ለሁለት ነገሮችን ማንሳት እንፈልገው አንደኛው አሁን በኃይሉ በስፋት ካብራራው ጋር ይገናኛል በሲዳማ እንቅስቃሴ ወይም ደግሞ ሰፋ አድርገን በደቡብ እንቅስቃሴ ውስጥ ልንለው እንችላለን ይሄ በአጠቃላይ የብሔር ፌደራሊዝም ከምንለው ጋር መሰረታዊ የሆነ ችግር ያለባቸው ያንን ነገር ፌደራሊዝሙን በአጠቃላይ የሚቃወሙ ከዛ በተቃራኒ የተሰለፉ ኃይላቶች አሉ እና እነዛ ሰዎች ፔይንት ለማድረግ ኔጌቲቭ በሆነ ላይት ያን ነገር ፔይንት ለማድረግ የተቀናጀ ጥረት ያደርጋሉ በአጠቃላይ ከዲስክሪፕሽኑ ጀምሮ ካገላለጽ ጀምሮ የጎሳ ፖለቲካ የዘር ፖለቲካ እየተባለ የሚገለጽበት ሁኔታ የብሔሮችን የዘመናት የጭቆና ጥያቄ መልስ የመለሰ መሆኑ ተረስቶ ፖዚቲቭሊ የብሔር ፖለቲካ ወይም የብሔር ፌደራሊዝም ኢትዮጵያ ውስጥ ያመጣቸው ፖዚቲቭ የሆኑ ነገሮች ተረስተው ኔጌቲቭ የሆኑትን ነገሮች በማጉላት ያን ነገር ኢትዮጵያ ውስጥ ላሉ ችግሮች በሙሉ ተጠያቂ በማድረግ የመሄድ አካሄድ አለ እና ከዛ በተቃራኒ የተሰለፉ ኃይላት የሚያደርጓቸው እንቅስቃሴዎች አሉና ሐዋሳው ላይ የተከሰተው ነገር እንግዲህ እኔ በተወሰነ መልኩ እንግዲህ ባለኝ መረጃ እመረዳው ምንድነው እነዚህ ኃይላት ለምን ያህል ኤክስቴንት ነው የነሱ ድርሻ የሚለው ነገር በእርግጠኝነት ኳንቲፋይ አድርጌ ማስቀመጥ አልችልም ግን የነሱ እጅ አለበት ብዬ አስባለሁ ኦፖዝ የሚያደርጉ ኃይላት አሉ ሐዋሳ ብቻ አይደለም በአጠቃላይ ኦሮሚያ ውስጥም አዲስ አበባ ውስጥም በአጠቃላይ ከዚህ ከብሔር ፌደራሊዝም ጋር ችግር ያለባቸው እዚህ ጋር ችግር ተፈጠረ እዚህ ጋር የሆነ ነገር ቦይል አደረገ ስለዚህ የብሔር ፌደራሊዝም መፍረስ አለበት የሚል ድምዳሜ ላይ ዘለው መድረስ የሚፈልጉ ኃይላቶች አሉ ስለዚህ የትም ቦታ ላይ የሚከሰተው ማንኛውም አይነት በትራንዚሽን ወቅት እየተከሰተ ያለውን ችግር ወደ እንደዛ አይነት ነገር እንዲያመለክትና እነሱ የሚፈልጉትን አይነት ኢትዮጵያ ለመመስረት ምክንያት እንዲሆን የሚፈልጉ ሰዎች አሉ ስለዚህ ይሄን አጋጣሚ ኤክስፕሎይት ለማድረግ የሚፈልጉ ኃይላት እጃቸው አለበት ሳም ኤክስቴንት ብያስባለሁ ከዚህ ጋር በተገናኘ የሚዲያዎቹንም አስተዋጽኦ ማንሳት በጣም ያስፈልጋል በተወሰነ መልኩ ዶክተር ባይሉ እንዳስወጣል በተለይ እንግዲህ በተቋሚ ጎራ ካለ ሚዲያ ጎልቶ የሚሰማው ኢሳት የሚባል ሚዲያ አለ ነው ግልጽ ነው መናገረው ግልጽ መነጋገር አስፈልጋጊ ስለሆነ ማለት ነው ኢሳት የሚባል ሚዲያ በነገራችን ላይ ነፃ ሚዲያ አይደለም እንደኔ እይታ እንደኔ ግምገማ አክራሪ የቀኝ ጽንፍ ሚዲያ ነው ኢሳት ሚዲያ የሚባለው ልክ አሜሪካ ሀገር ፎክስ ኒውስን ምንለው አክራሪ የቀኝ ሚዲያ የትራምፕ ደጋፊዎች ድምጽ የሚሰባበት ጽንፈኛ ሚዲያ ልክ እንደዛ ኢትዮጵያ ውስጥ ኢሳት የሚባል ሚዲያ አለ የአክራሪ ቀኝ ዘመም ፖለቲከኞች ድምጽ የሆነ ሚዲያ በኢትዮጵያ ብሔር ብሔረሰቦች ጭቁን ብሔረሰቦች የጭቆና ታሪክ ተጋድሎ ባደረጉት ጉዞ ላይ የሚሳለቅ የፈጠራ ታሪክ ነው የሚል
እንደዚህ አይነት የሚዘብት ቪዲዮ አለ በጣም ዌል ዶክመንትድ የሆኑ ፋክቶችን የውሸት ታሪክ ናቸው የፈጠራ ታሪክ ናቸው ወያኔ የፈጠራቸው ታሪኮች ናቸው ብሎ የሚያጥላላ ሚዲያ በድፍረት በእንደዛው ምላሱ ደግሞ ተመልሶ 27 ዓመት የትግሬ አገዛዝ የትግሬ ስርዓት እያለ ለመናገር ግን ማያደናቅፈው በአንጻሩ ግን ኢትዮጵያ ውስጥ ከመቶ ዓመት በላይ የተራመደው ብሔሮች በማንነታቸው እንዲሸማቀቁ የተደረገበትን ገባር ሲስተም በሚባል ሰሜን ላይ ባልነበረ ደቡብና ኦሮሚያ ላይ ብቻ በነበረ ሲስተም ብዙ ሰዎች ጭሰኛ ተደርገው መሬታቸውን ተቀምተው እነሱ እየሰሩ ከአንድ አካባቢ ለመጡ ሰዎች የሆነ ቋንቋ ለሚናገሩ ሰዎች እየሰሩ 70-80% የላባቸውን ውጤት ለነሱ እያስረከቡ እየተበዘበዙ የኖሩበትን ታሪክ የሚክድ የውሸት የፈጠራ ታሪክ ነው የፊውዳል ሲስተም ኦር ከትላንት በፊት የነበረችው ኢትዮጵያ ብሔር ተኮር ጭቆና አልነበረም ብሎ ሸምጥጦ የሚክድ በዛም የብሔሮች ተጋድሎ ላይ አስተዋጽኦ ያደረጉ ጀግኖችን ታሪክ የውሸት ታሪክ ብሎ የሚያንኳስስ ከዚህ ጋር በተገናኘ በሲዳማ ታሪክ ውስጥ ድርሻ የነበራቸው ከነፍጠኛው ጋር ነፍጠኛ ማለት እኛ በምንጠቀምበት ሴንስ የብሔር መገለጫ አይደለም በነፍጥ ኃይል ግን የሰውን ማንነት ጨፈልቃለሁ በዘብዛለሁ ብሎ የመጣ ኃይል ነፍጠኛ ነው የምንለውኛ አሁን ከዛ ማንነት ጋር ራሳቸው ማጣበቅ የሚፈልጉ ሰዎች አሉ እነሱንም ይመለከታል እንደዚህ አይነት አመለካከት ያላቸው ነፍጥ ስላለኝ በነፍጥ ኃይል መጥቼ ጨፈልቃለሁ ረግጣለሁ በዛ የምፈልገውን ኢንትረስቴን አሟላለሁ እጭናለሁ ሰው ለሚል ነፍጠኛ ይባላል ያንን ነው ዲስክራይብ ለማድረግ የምንጠቀመው ብሔርን አይደለም የሚገልጸው ከብሔር ጋር ለማገናኘት ሞከረው ነገር አለ እንደዛ አይደለም በእኛ አጠቃቀም ግን ከነዚህ ነፍጠኞች ጋር ማንነታቸውን ሊነጥቁ ሊያዋርዷቸው ከሰውነት ስብና ሊያወርዷቸው ከሞከሩ ሰዎች ጋር በጀግንነት የታገሉትን ሬዚስት ያደረጉትን የሲዳማ ጀግኖች እነሱን አስመልክቶ የተሰሩ ሐውልቶችን በኢሳት ሪዲኪዩል እየተደረገ ነበር በኢሳት ሚዲያ ላይ በግልጽ የውሸት ታሪክ ነው የወያኔ የፈጠራ ታሪክ ነው የኢትዮጵያ ጭቁን ህዝቦች ላይ የደረሰው ብዝበዛ የትላንት ታሪክ ነው በቀድማያት ዘመን የተደረገ ታሪክ ነው መጻፉ ላይ ይገባው ይሄ በቃል ራሱ ኦራሊ ከቀድማያት ወደ አያት ከአያት ወደ አባት ከአባት ወደ ልጅ ለመተላለፍ ራሱ ያን ያህል መዛባት ሊደርስበት አይችልም ምክንያቱም የመቶ ዓመት ታሪክ ነው የቅርብ ጊዜ ታሪክ ነው እና ይሄን ታሪክ በሙሉ ግን ዲስሚስ ማድረግ ዌል ዶክመንትድ የሆኑ ነገሮችን እንደዛ አይነት ነገር አለ ስለዚህ ይሄ የቀኝ አክራሪ የሆነ ሚዲያ ይሄን የሚያዳምጡ ከሆነ ቢታቀቡ ጥሩ ነው ከእንደዚህ አይነት እንትናቸው እኔ ከዚህ በፊትም እንትን ለማለት ሞክሬያለሁ ከዚህ በኋላም ለማስገንዘብ እንሞክራለን የሚሄዱበት አካሄድ ትክክል አይደለም ፕሮግሬሲቭ የሆነ ሰው አንድ እንዴት ከማከላቸው ይጠፋል አንድ ሰው እንደዚህ አይነት ጽንፍ በያዘ አክራሪ የቀኝ ፖለቲካ አገራችን ውስጥ የምንፈልገውን ሪኮንሲሊዬሽን እርቅ ማምጣት አይቻልም ስለዚህ እነዚህ ሚዲያዎች ነገሩን የሆነ ነገር ሲከሰት እንደ ኢሳት ያሉ ሚዲያዎች ከዛ ደግሞ ሶሻል ሚዲያው ባጠቃላይ ስለዚህ እቺ ሀገር በማለማን እንደተሰራች የምታውቀው ለዛ የሆነ ነገር ሲከሰት ኢሳትን ጨምሮ ሶሻል ሚዲያው ላይ ባጠቃላይ ኦሮሚያ ላይ የሆነ ነገር ሲከሰት ወይም አዋሳ ላይ የሆነ ነገር ሲከሰት ከሚገባው በላይ አምፕሊፋይ ማድረግ የተከሰተውን ድርጊት ከተከሰተኛ እናወግዛለን መወገዝም አለበት አንአክሰፕተብል የሆነ ነገር ከተከሰተ በማያመቻመች ቃል መወገዝ አለበት እንዳይደገም መደረግ አለበት ወስዶ ግን ያን የትግል እንቅስቃሴን እየመሩ ካለ ቡድን ከኤጀቶ ጋር ወይም ቄሮን እንዳለ ከመፈረጅ ጋር ወይም ደግሞ ከዛም ደግሞ አልፎ ተርፎ ድሮስ ከኦሮሞ ድሮስ ከሲዳማ የሚል አይነት ጀነራላይዜሽን ጋር ለመሄድ የሚሞከርበት ሁኔታ አለ
ስለዚህ ይሄንን ስል ያቺ ትንሽ የዋለልኝን ጽሁፍ ነው የሚያስታውሰኝ የጎጃም አመጽና የግርማ ብሩ እንትን አነጻጽሮ የጎጃም አመጽ ላይ አጠቃላይ ፐብሊኩ የነበረው ምልከታ ፖዚቲቭ ነበር because አማራ ናቸው የኢትዮጵያዊ አይደንቲቲ ተብሎ ከሚንጸባረቀው ጋር አንድ ናቸው ስለዚህ በአጠቃላይ ፐብሊኩ ዘንድ የነበረው ኢሜጅ እንደ ነፃነት ትግል እንደ ጀግንነት ፖዚቲቭሊ ነው የተወሰደው በአንጻሩ የግርማ ብሩ ግን እነሱ they are different ኦሮሞዎች ናቸው ስለዚህ ትግሉ የአማራ ፕሪቪሌጅ ሲል ገልጾታል አሁንም ቢሆን ብሔርን ለመፈረጅ አይደለም እንደዛ እንዲሆን ያደረጉት ገዢ መደቦች ናቸው ሁሉም የብሔሩ ተወላጅ አይደለም ገዢ መደቦች ልክ ኤርሚያስ ለገሰ የተባለ ግለሰብ አፉን እንደማያደናቀፈው ትግርኛ የገዢ መደብ ቋንቋ ሆኗል በ27 ዓመት ብሎ ሲናገር አፉን አያደናቀፈው በዛ አንደበቱ ግን ለመቶ ምናምን ዓመት አማርኛ የገዢ መደብ ቋንቋ ነበር ብሎ አይናገርም ደብል ስታንዳርድ የብሔር ጭቆና ነበር ወይም ደግሞ የትግሬ በላይነት ነበር ብሎ ኢሳት 27 ዓመት ይናገራል ለመቶ ምናምን ዓመት ከአንድ አካባቢ የወጡ ሰዎች በፊውዳል ሲስተም ውስጥ ኢትዮጵያን ይበዘብዙ ነበር ብሎ ግን አይናገርም ልክ እንደዛው ግን ያው እነዚህ ሚዲያዎች ያው አንፌር በሆነ መንገድ እንዳልኩት ከፖይንቴ እንዳልወጣ አንፌር በሆነ መንገድ እንደዛ ደብል ስታንዳርድን በመጠቀም ፖርትሬይ የሚያደርጉት ነገር አለ ከዛ ሶሻል ሚዲያው ተቀብሎ የሚያስተጋባው ነገር አለ ስለዚህ እነዚህ ነገሮች ጥሩ አይደሉም ህብረተሰብን ከህብረተሰብ ጋር የሚያጋጭ ነገር ነው ዘሴም ሊወገዙ የሚገባቸው ተነጻጻሪ የሆኑ ኢቪል ተግባሮች ሁሉም ቦታ ይካሄዳሉ ጎጃም ላይ ብዙም ከቨሬጅ አላገኘውም በሶሻል ሚዲያም በምንም ብዙ ያልተስተጋባ ነገር ሰው በድንጋይ ተወግሮ የተገደለበት ነገር አስተውለናል ጎጃም ብቻ አይደለም ሰው ተዘግዝቆ የተሰቀለበትን ግን ሚሊዮን ጊዜ ሰምተናል በሶሻል ሚዲያ እንደውም ድሮስ ከአንድ ብሔር ምን ይጠበቃል ተብሎ ሁላ ተወርቷል ብዙ ጥሩምባ ተነፍቶበታልና እንደዚህ አይነት ሬሲስት የሆነ አካሄድ ልክ እዚህ ሀገር ጥቁር የሆነ ነገር ሲያጠፋ ሁሉም ጥቁር የሚኮነንበት ነጭ የሆነ ነገር ሲያጠፋ ግን ማንንም ወስዶ ከዘሩ ጋር የሚያገናኝ የለም ግለሰብ ነው ያጠፋው ግለሰቡ ነው የሚኮነነው እንደዚህ አይነት ዘረኛ የሆነ ማህበረሰብ እንዲኖረን አንፈልግም ስለዚህ የጠፉ ጥፋቶች ካሉ ያጠፉትን አካላት ስፔሲፊካሊ መኮነን ወስዶ ሰፋ አድርጎ በአይዲዮሎጂ ወይም በፖለቲካ ኦሪየንቴሽን ምክንያት እየተመዘዙ ብሔረሰብን ኦር ብዙ በጎ ነገር ሚና የተጫወቱ ቡድኖችን ለመኮነን ለማኮሰስ ሲዳማንም ኦሮሞንም ሌላውንም ጀግና ቢስ ለማድረግ የሚደረገው ሙከራ ግን ትክክል አይደለም መቆም አለበት አጭሩ የምትጨምረው ነገር አለ ሁለተኛው ነጥብ ግን እዚህኛው ላይ ብዙ እንትን አልኩኝ ሁለት ነጥቦች ናቸው አለኝ ብዬ ነበረው ሁለተኛው ፖይንት ግን ያኛው እንደተጠበቀ ሆኖ ጄቶም ቄሮም ፐርፌክት የሆኑ እንትኖች አይደሉም ስለዚህ ለዛም ኦፕን ማይንድድ መሆን ያስፈልጋል ላይክ ጄቶ ኮምፕሊትሊ ማለት ስትራክቸርድ የሆነ ነው መዋቅር አለው አካባቢው ሲዳማንም በደንብ የመቆጣጠር እንትን አለው ሪቹ በጣም ሰፋ ያለ ነው ጥሩ ነው ግን ሮግ የሆኑ ግለሰቦች ሁሉም ሰው በኩል ደረጃ ብሔርተኝነትን በፖዚቲቭ ብሔርተኝነትን በተመለከተ ሌላ ነገርን በተመለከተ እኩል መረዳት አለው ማለት አይደለም ሚስ አንደርስታንድ አድርገው ወደ ጥግ የሚወስዱ ግለሰቦች ይኖራሉ ብሔርተኝነትን ወደ ዘረኝነት ወደ ጠባብነት የሚወስዱ ሰዎች አሉ እንደዚህ አይነት ነገር እንዲኖር መፍቀድ የለብንም ቶለሬት መደረግ የለበትም ስለዚህ እንደዚህ አይነት ግለሰቦች ደግሞ ሮግ ወጥተው አፍራሽ የሆነ እንቅስቃሴ ውስጥ ሊሳተፉ እንደሚችሉ ያ ፖሲቢሊቲ እንዳለ ኦፕን ማይንድድ ሆኖ ኮንሲደር ማድረግ ያስፈልጋል እንደዛ ሲሆኑ ደግሞ የእርምት እርምጃ መውሰድ ማድረግ የሚቻለው ነገር በአቅም በተቻለ መጠን ለመፍታት መሞከር ደግሞ ያስፈልጋል እላለሁ እሺ ዶክተር ባይሎ የምትጨምረው ነገር ያው በተለይ የከተማውን ጉዳይ ሐዋሳ ከተማ ላይ ላለው ህብረተሰብ ምን አይነት ጥንቃቄ መደረግ እንዳለበት
አጠቃላይ ማንን ነው ህዝቡ መስማት አለበት የሚለውንም ነገር እንደመፍትሄ ማስቀመጥ ስላለብን ምክንያቱም አሁን በተጠና መልኩ የተለያዩ ግሩፖች ባሉበት ቦታ ሆኖ ኢቭኒኮ ዜናው ሲተላለፍ ራሱ የሐዋሳ ነዋሪ ነኝ ብሎ የተናገረው ግለሰብ ሐዋሳ ይኑር አይኑር አይታወቅም ምንም ኤቪደንስ የለም እዚህ ዋሽንግተን ዲሲ ላይ ሆኖ ይናገር አይናገር አናውቅም እኛ በስልክ ነው ሲናገር የነበረውና በእንደዚህ አይነት ነገር መሸበር የለበትም ህብረተሰቡ የአካባቢውን ሰላም የከተማቸውን ሰላም መጠበቅ ያለበት ህብረተሰቡ ስለሆነ ለህብረተሰቡ ማስተላለፍ ያለብን መልእክት ይኖራልና ከዚሁ ጋር ያያዘ ደግሞ የደቡብንም ክልል ሰዎች የሚያዩት እንዴት ነው ህዝቡ እኮ ከሌላኛው ህዋት እኮ ለመውጣት ነው እየታገለ ያለው እነሱ እንዴት ነው ያዩት ኢሜጁን ራሱ እይታቸው ራሱ ፖለቲከኞቹ እንዴት ነው የፌክ እኮ ነው ትንሿ ኢትዮጵያ እየተባለ እየተወራ ያለው እንጂ ህዝቡ እኮ እሳት ውስጥ ነው ያለው እና ይሄንን እይታቸውንም እንዲያስተካክሉ እውነታውን አውጥተን መናገር ስላለብን ቀድም በተነሳው ላይ በተለይ ሐዋሳ ላይ ህብረተሰቡ ምን ማድረግ እንዳለበት የአካባቢውን ሰላም መጠበቅ እንዴት እንዳለበት ያንን ትንሽ ጨመር አድርገህ እንድታነሳ ብዬ መልካም ረዴት ያላቸው ነገሮች እንዳሉ ሆነው አሁን ላይ ኢትዮጵያ ውስጥ ባለፉት ጥቂት ወራትና አብይ ከመጡ በኋላ የሆነው ነገር ካየን በተወሰነ መልኩ በአዴን ውስጥ የሚነበሩ ሰዎች ከዚህ ከኦህዴድ ደግሞ እንደለማ አካባቢ እጅግ በጣም ፕሮግሬሲቭ ተራማጅ የሆነ አመለካከት ያላቸው ሰዎች ወጥተዋል ተናቦ የሰሩ ነው ያሉት አሁን ላለንበት ለደረስንበትም የለውጥ ደረጃ ትልቅ አስተዋጽኦ ያደረገ እርምጃ ነው የተወሰደው ብዬ ነው የማስበው የነሱን አካሄድ ደግሞ አብዛኛው ኢትዮጵያዊ ደግፎታል ደቡብ ይሄንን ኦልሞስት ዩናኒመስ በሆነ እንትን ነው የተቀበለው ብሎ ማለፍ ይቻል ይመስለኛል አሁን ያለው ለውጥ ማለት ነው ይሄ የሚያሳየው ምንድነው ይሄ ጫፍ የረገጠ አመለካከት ያላቸው እንዳሉ ሆነው ለውጥ ፈላጊዎች ከየቦታው እንዳሉ ተስፋ ሰጪ ነገር እንዳለ የሚያሳይ ነገር አለ የኔ ፕሬፈረንስ እዛ ላይ ፎከስ ማድረግ ነው እኚ አሁን ቅድም ያልናቸው ወደ ኋላ ሊጎቱት የሚፈልጉ ኃይላት ቢኖሩም ለነሱ መስጠታችን ተገቢ ሆኖ ሳለ ማስተካከል ተገቢ ሆኖ ሳለ ወደ ኋላ እንዳይጎቱት ህዝቡን ወደ ኋላ እንዳይጎቱት 20 አመት በፊት ወደ ነበረ ጭቅጭቅ እንዳይጎቱት 50 አመት በፊት ወደ ነበረ አታካራ እንዳይጎቱቱን ወደፊት መሄዳችንን እርግጠኛ መሆን አለብን ብዬ አስባለሁ ቢያንስ ሁለት እርምጃ ወደፊት አንዴ ወደ ኋላ ዘወር ማለታችን ባይቀርም ማለት ነው መሆኑን እርግጠኛ መሆን አለብን ብዬ አስባለሁና ያለውን ፖዚቲቭ ነገር ማስቀጠል ላይ ፎከስ እናድርግ ያንን ደግሞ ለማድረግ ከነዚህ ጽንፈኞች ወይ ጽንፍ አመለካከት ካላቸው ሰዎች ጋር መልስ ወደ መመላለሱ መግባት አይለብንም because ያንን ለመቶ አመት አድርገናል የሚሰማ ሰው ያለ አይመስልም ኦኬ ከቢያንስ ከሌፍቱ በኩል ወደ መሃል የመጡ ሰዎችን ታያለ ቢያንስ አሁን የኦነግ መሪ የነበሩ ሰዎች ወደ መሃል የመጡ ነው ታያለ ከቀኙ በኩል አንድ የፖለቲካ ፓርቲ አላይም ቢያንስ እንደዚህ አይነት መጥፎ ታሪክ ነበርን የሚል አንድ ፓርቲ አታገኙ አንድ ለቁጥር ማለት ነውና ህዝቡ ግን እንደዛ ነው ብያላንም ህዝቡ ጋር ሞር በቃ አንድነት እስከተጠበቀ ድረስ ተስማምተን መኖር እስከቻልን ድረስ የሁሉም አካባቢ መብቶች ተከብረው አንድነታችን ተጠብቆ በሰላም መኖር በሰላም ወጥቶ መግባት በልቶ ጠጥቶ ማደር ነው የአብዛኛው የህዝባችን ፍላጎት በጣም ቤዚክ የሆኑ ኒዶች የሚጎሉት ማህበረሰብ ነው ያለን እና እኔ አታካራው ሳንገባ ይሄን አሁን ያለውን ለውጥ እየመሩ ያሉ ሰዎችን በመደገፍ እና የነሱን የፍቅር መልእክት የአንድነት መልእክት በማስተጋባት ወደፊት መቀጠል አለብን ብዬ አስባለሁ አዋሳ ውስጥም ቢሆን እየገፋፉ ያሉት ከዚህ መስመር እንድትወጣ ነው ከፍቅር መስመር እንድትወጣ ነው ከአንድነቱ መስመር እንድትወጣ ነው ያጸፋ እርምጃ እንድትወስድ ነው እየገፋፉ ያሉት ከዛ ምን ለማለት ሰላም ጠፋ ኦኬ ሰላም የለም አዋሳ ስለዚህ እጄቶ እንደዚህ ያደረገ ስለዚህ የሲዳማ ጥያቄ ቢመለስ እንደዚህ ይሆናል ስለዚህ እኛ ባለው መንገድ ይኬድ ለማለት ነው ስለዚህ እኔ ያሳን ህዝብ መክረው ምንድነው
እስካሁን እጄቶ በሄደበት መንገድ በተለይ አሁን ቅድም ሮጊዮትን እንዳለው እሱ ከነሱ ውጪ overwhelming majority እጄቶ ሰላም ፈላጊ ነው ሰላም ደግሞ እንዲሰፍን በየቀኑ እየሰሩ እንደሆነ አቃለው ነው በግል ያቃለው እና እኚህ እጄቶች ባለቤትነቱን ወስደው ሌሎች ከተማ ውስጥ ያሉ ኢትዮጵያውያንንም ሪች አውት አድርገው ከነሱ ጋር ይሄ ከተማ ለሁላችንም እንዲመች አርገን ነው መሄድ ያለብን በሚል ተቀራርቦ በሰላም በፍቅር ለመኖር ምንድነው ማድረግ ያለብን ኦኬ የከተማዋ ሰላም ሲናጋ ሁሉም ይጎዳል ለዛ አካባቢ አዋሳ ሰላም ከሆነች የሚጠቀመው አዋሳ ውስጥ ያለ ኢትዮጵያዊ ሁሉም ነው ፈረንጅም ጭምር ከውጭ ሀገር የመጣም ጭምር እና ሌሎች ከውጪ በሚወረውሩልን አጀንዳ ከመነታረክ ለከተማዋና ለክልሉ ለአዲሱ ክልልም ለተቀረውም ደቡብ የሚበጅ ነገር እንስራ ወደሚለው ቢሄዱ መልካም ነው ብዬ ነው ማስበው ይሄን ለማድረግ እንዳልኩ ከሁሉም አካባቢ ተነሳሽነቱ ሊኖር ይገባል ኦኬ ያሳ ሲዳማ ክልል አካል ነች አይደለችም የሚለው ይሄ ጥያቄ ውስጥም ሊገባ አይችልም አያስፈልግም ዶክተር ባህር ዳር ጎጃም ነች አይደለችም ተብሎ አይጠየቅም even if ጎጃም ውስጥ let's say 99% ትግራይ እንኳን ቢሆን ጎንደር ውስጥ 98% ትግራይ እንኳን ቢሆን ጎንደር አስተዳደሩ የጎንደር መሆኑ አይቀርም የጎንደር ከተማ እና ሲዳማ ክልል መሆኑ አይቀርም ነው ያለቀለት ጉዳይ ነው አዋሳ ሲዳማ ዋና ከተማ ትሆናለች ያለቀ ጉዳይ ስለዚህ አዋሳ ውስጥ ያሉ ወገኖቻችን ሲዳማም ሆነ ወላይታም ሆነ by the way ብዙ አማራና ኦሮሞ አለ አዋሳ ውስጥና ከነሱ አካባቢ አዋሳ እንዴት ሆነልን የሚል ነገር አትሰማም ብዙ ጊዜ ኦኬ እና ያ የሲዳማ ክልል ሲሆን እዛ ውስጥ ሁሉም እንደዜጋ መብቱ የሚከበርበት አንዱ ባለቤት ሌላው እንግዳ የማይሆንበት ክልል እንዲሆን ነው መሆን ያለበት ለዚህ ደግሞ ሁላችንም እንታገላለን እዛ አዋሳ ውስጥ ነግዶ ሰርቶ በልቶ መኖር የሚችለው ሁሉም ዜጋ መሆን አለበት አንዱ ይፈራ ተባያለ ሌላ በኮንፊደንስ የሚኖርበት ሀገር ክልል እኛም አንፈልግም በምንም ተአምር መሆንም የለበት ቢሆን ራሱ አይጠቅመንም ኦኬ ያንን ማወቅ አለብን ብዙዎቹን ይረዳሉ ይሄ ከግምት ገብቶ ወላይታውም ሆነ ሀዲያውም ሆነ ኦኬ ሲዳማውም ሆነ በአዋሳ ነዋሪነት ተገናኝተው ተወያይተው ከአስተዳደሩ ጋር ተነጋግረው ችግር ያለበት ችግሩን አውርቱ ችግሮች የተፈቱ ወደ ሰላምና ወደ ልማት ለብልጽግና መሄዱ ነው እንጂ በልተን ተንሳናድር ፌደራል ከተማ ይሆንልን አይሆንልን በሚል ጭቅጭቅ የሰው ህይወት እስኪጠፋ ድረስ የለበትም ብዬ ነው ማስበውና ከዚህ አንግል ከታየ አይ ቲንክ ችግሩ ይሄን ያክል ለመፍታት ከባድ የሆነ ችግር አይመስለኝም እና ይሄ ነው ዶክተር ረዲት የሚጨምሩ ነገር አለ በዚህ ላይ ምናልባት ደቡብ ያጠቃላይ ሰዎቹ እንዴት አድርገው ነው ያያዩት እና እንዳይፈርስ የሚከላከሉ ነው የሚመስለው እውነትም ህዝቦቹ ተመችቷቸው ነው መጀመሪያ የተከለሉት እዛ ክልል ውስጥ እና እንዴት ነው የሚያዩት አጠቃላይ ፖለቲከኞቹ እንዴት ነው የሚያዩት የሚለውን ብቻ አንሳና ፖለቲከኞቹ እውነትን ተከትለው እየሄዱ ናቸው አንተ መፍትሄን ሲጠይቅ እንደሌላ ሰው እንድትታይ ሌላ ፒክቸር ተሰርቶ አምጥቶ መለጠፍና ሌላ ቡድን እያደራጁ ወደ ሌላ ነገር አስመስሎ መሳል በሚለው ላይ ትንሽ ነገር ብለን እንደ የደቡብ ክልል በአጠቃላይ ኢምፖዝ የተደረገ ክልል ነው አሜን ምንም ላይ መሰረት አድርጎ የተመሰረተ ክልል አይደለም በሰዓቱ የነበሩት መሪዎች ደስ ስላላቸው ወይም የሆነ ፐርፐስ ሰርቪስ ስለሚያደርግላቸው እነዚህም ብሔሮች ብዙም ፖለቲካሊም ሲግኒፊካንት አይደሉም በእነሱ መመዘኛ መስፈርት መሰረት ስለዚህ ጠቅልለን ደቡብ ክልል ብንላቸው ምንም አያመጡም በሚል የተመሰረተ ክልል ነው እንጂ ክልል ውስጥ ያሉትን ህዝቦች የባህል የታሪክ የቋንቋ ግንኙነት ኢቭን ያሉበትን የድገት ደረጃም ከግምት ውስጥ ያስገባ አይደለም ስለዚህ አመሰራረቱ ራሱ ኢፍትሃዊ በግብታዊነት የተመሰረተ ምንም አይነት መሰረት የሌለው ክልል ነው ስለዚህ መፍረሱ እንዳይፈርስ ያንን ፕሪዘርቭ ለማድረግ የሚታገለው ኃይል በከንቱ ነው እየደከመ ያለው ይፈርሳል የደቡብ ክልል ያውን እየፈረሰ ነው ፈርሷል ይፈርሳል ይሄንን ለማስቆም ወይም ደግሞ ሌላ ትንንሽ ደቡቦችን ለመፍጠር የሚሞክለው ኃይል አይሳካለትም ካሁን በኋላ ደቡብ ውስጥ ያሉ ብሔሮች በክልል የሚዋቀሩት በፍቃዳቸው እነሱ በመረጡት መንገድ ብቻ
ከዛ ውጪ ተወዳጅ መሪዎችም ቢሆኑ የአብይ አህመድ ማስተዳደር የተዋቀረ የማንነት የድንበር ኮሚቴ የተባለው ማንንም ቢሆን ከዚህ ጋር ይሄ ከዚህ ጋር ይካለላል ብሎ በወሰነው ውሳኔ አይደለም በህዝቦች ፍቃድ ራስን በራስ እድል በራስ የመወሰን መብታቸውን ተጠቅመው የሚወስኑት ነገር ነው የሚሆነው ከዛ ውጪ የሚሆነው አካሄድ ሁሉ ኢንዘሎን ግራን ዋጋ የሚያስከፍል ነው ያ ከግምት ውስጥ መግባት አለበት ስለዚህ እንደዛ አይነት ባለፈው አሰራር በምን ያመጣሉ የተፈጸመው ስህተት እንዳይደገም ያንን ነው ማሳሰብ መፈልገው ፈርሷል ይሄንን ፕሪዘርቭ ለማድረግም ወይ ደግሞ በሌላ አቅጣጫ ሌላ ቫሪዬሽን የነበረውን አይነት ትንሽ ቀየር አድርጎ አወቃቀሮችን ለመፍጠር የሚደረገው ሙከራ ትክክል አይደለም ብሔሮች ራሳቸው በፈለጉት መንገድ ክልል ይመሰርታሉ ይሄ መብት መጠበቅ አለበት ህገ መንግስታዊ መብት ነው በፊትም የነበረ ነው ሲዳማ ክልል ይሁን ስንል የወያኔ አስተዳደር መጥቶ አይደለም የሲዳማ ብሔርን የፈጠረው በሚኒሊክ ከመያዙ ከመጨፍለቁ በፊት ሲዳማ ራሱን የሚያስተዳድር ኔሽን ነበር የራሱ ባህል የራሱ ቋንቋ የራሱ ታሪክ የነበረው ህዝብ ነው ራሱን ያስተዳድር የነበረ ኔሽን ስለዚህ ኔሽን የሚባለውን ዴፊኒሽን ያ ካላሟላ ማንንም ያሟላው ኔሽን ነበር ስለዚህ ሌሎች ብሔሮችም እንደዛ ወላይታውም የራሱ ኪንግደም ነበረው ለዘመናት ንጉሶቹን እየሾመ የራሱ ባህል የራሱ ቋንቋ የራሱ ማንነት አንድ አይነት ስነ ልቦና የገነባ ህዝብ ነው ስለዚህ ያንን ነው መልሰ የሰጠው ራስን በራስ የማስተዳደር እድል ማለት ነውና ያ በቀላሉ እኔ መነጠቅ የሚችል አይመስለኝም ከዛ ጋር የሚታገለው ኃይል በከንቱ ነው የሚደክመው ከዛ ባለፈ ግን አንድ ኤምፋሳይዝ ማድረግ የምፈልገው ነገር አገኝ በኃይሉን በጥሩ ሁኔታ አንስቶታል ወያኔ 27 አመት መጥቶ ብሔርተኝነት ላይ ፖዚቲቭ የሆነ ብሔርተኝነት ላይ ኔጌቲቭ የሆነ ጥላ አጠልሽቶበት ነው ሄደው ያነሳው ሐሳብ የብሔር ብሔረሰቦች መብት መከበር የሚለው ጥሩ ሆኖ ሳለ ኢምፕሊመንት ያደረገው ግን የአንድ ብሔርን የበላይነት ከአንድ ብሔርም የአንድ አካባቢን የበላይነት ኢትዮጵያ ላይ ለማንገስ ነው በግልጽ የሞከረው ይሄን ለመናገር ፈራ ተባ ማለት ያስፈልግም ሀቁ እንደዛ ነው ሲመስል የነበረው ኢትዮጵያ በቅኝ ግዛት ከአንድ አካባቢ በመጡ ሰዎች በቅኝ ግዛት ትገዛ የነበረ ነው የሚመስለው 27 አመት ስለዚህ ያ የሰጠው ሬፑቴሽን ጥሩ አይደለም ለፖዚቲቭ ብሔርተኝነት አሁን ደግሞ በኦነክስም የተደራጀው አንዳንድ አካል ገብቶ ኢትዮጵያ ውስጥ የሚያደርገው እንቅስቃሴ ያም ለብሔርተኝነት እንግዲህ ሁሉንም አልፈርጅም ጀነራላይዝ አድርጌ ግን ያም ለብሔርተኝነት ጥሩ ሬፑቴሽን እየሰጠ አይደለም ስለዚህ ብሔርተኝነት ሲባል ፖዚቲቭ የሆነ ብሔርተኝነትን ብቻ ማለትም የራሳችንን ሄሪቴጅ የራሳችንን ማንነት ከማስጠበቅ አንፃር ያለውን ራስን በራስ የማስተዳደር መብት ኢኮኖሚያዊና ፖለቲካዊ ተጠቃሚነታችንን ከማረጋገጥ አንፃር ከዛ ክልል ውጪ ከዛ አይነት ማዕቀፍ ውጪ የሆነ ብሔርተኝነት አይጠቅምም ሌሎችን መጥላት ወይ ደግሞ በብሔር ማንነት ሌሎች ሰዎችን ከሰብአዊ ማንነት ዝቅ አድርገን የምናይ ከሆነ ወደ ዘረኝነት ደረጃ የሚሄድ ከሆነ ያ ብሔርተኝነት አይጠቅምም ማንንም አይጠቅምም እንደዚህ አይነት ብሔርተኝነት ስለዚህ ከፍተኛ ጥንቃቄ ማድረግ ያስፈልጋል ስለዚህ በእኛ ሌቭል እንደዚህ አይነት አንደርስታንዲንግ ሊኖር ይችላል ታች ባለው ሰው ዘንድ ግን እንደዚህ አይነት መረዳት አለ ወይ ምናልባት ብሔርተኝነትን አንዳንዱ ሰው አንደርስታንድ የሚያደርገው እኔ እዚህ ብሔር ነኝ ይሄ ቦታዬ ነው ስለዚህ ሌላውን ብሔር ማፈናቀል ይችላል የሚል አንደርስታንዲንግ ሊኖር ይችላል ታች የማህበረሰቡ ንቃተ ህሊና የግንዛቤ ደረጃ ይለያያል ስለዚህ ያን ነገርም ከግምት ውስጥ ማስገባትና ህዝቡ ላይ መስራት ያስፈልጋል ስለዚህ የፖዚቲቭ ብሔርተኝነትን ማራመድ ማለት ሌሎችን መጥላት ወይም ደግሞ የእገሌ ብሔር ሴት ለእገሌ ብሔር ወንድ እየተባለ ሁሉ አሁን እየሰማን ነው በጣም ለሚዘገንኑ ነገሮችን እያሰማን ነው የማህበራዊ ሚዲያ ማለት ነውና እንደዚህ አይነት ጽንፍ የወጡ ዘረኝነት ራስን ማግለል ከሌሎች ራስን ከሌሎች የተሻሉ የሰው ዘር ዋልክ ነንውላ which again ኒውትራል ሚዲያ ነኝ የሚለው ይሳት ያልነቀፈው እዚህ ሀገር የዘረኝነት ካምፔን ራን አድርጓል የሚባለው ዶናልድ ትራምፕ እንኳን አንድ ቀን ነጭ የሰው ዘር ዋልክ ነው ብሎ አልተናገረም የኛዎቹ ግን ወጣው አማራ የሰው ዘር ዋልክ ነው ሲሉ አንድ ቀን በኢሳት አጀንዳ አሮነ ያ ዘረኝነት አይደለም ኢትዮጵያዊነት ነው የነዚህ ሚዲያዎች ኒውትራልነት የነዚህ ሚዲያዎች
ፍትሃዊነት ያ ነው። የእነዚህ ሚዲያዎች ፕሮግሬሲቭነት እዛ ጋር ነው። እዚህ ሀገር የሰው ዘር በአጠቃላይ መጥቶ የሚኖርበት ሜልቲንግ ፓት የሆነች ሀገር ውስጥ የሰው ዘር ሁሉ መብት የሚከበርበት ፕሮግሬሲቭ የሆነ ሀገር ውስጥ ተቀምጠው እንደዚህ አይነት ነገርን እንኳን ለመኮነን የሞራል ብቃቱ የሌላቸው ሰዎች ናቸው። እኔ ውስጥ እየተመለስኩ ወደ እነሱ እየሄድኩ ነው። ግን በአጠቃላይ ፖይንቱ ያ ነው። ያ ጥሩ ያው ይሄንን የውይይት ርዕስ እናጠቃልላለን። ያው ህብረተሰቡም ብዙ ነገር ተነስተዋል። የሚሆነውን ነገር መከታተል የእያንዳንዱ ዜጋ ግዴታም ነው። ምክንያቱም በሁሉም አካባቢ በየትኛውም ከተማ ሊሆን ይችላል ሰዎች የራሳቸውን ቢዝነስ ለመስራት በሰው ላይ ወንጀል የሚሰሩትን ሰዎች አደራጅተው መንጋ ሰብስበው አደራጅተው ግጭትን እየፈጠሩ መረጃ ለራሳቸው ለፖለቲካ መጠቀሚያ የሚሆን መረጃ እየሰበሰቡ ያሉበት ሁኔታ ስላለ ይህንን ህብረተሰቡ መገንዘብ አለበት። አካባቢውን መጠበቅ አለበት። ከተማውን መጠበቅ አለበት። ማንም መጥቶ ከየትም መጥቶ አይደለም የሚጠብቀው እና አካባቢው ላይ ያለው አስተዳደር ጋር በመተባበር ጸጉረ ልውጦች መጥተው አካባቢው ላይ ቤት ተከራይተው የሚያድሩ ከሆነ ለመንግስት አካል አሳልፈው በመስጠት አካባቢውን መጠበቅ አለበት እና ደቡብ ክልልን በሚመለከት ደግሞ ደቡብ ክልል በህዝቦች ፍቃድ የተመሰረተ አይደለም። አወቅን እያሉ አዋቂ ነን የሚሉ ሌላ ነገር ላይ ትንታኔ የሚሰጡ ሰዎች ደቡብ ክልል ሊፈርስ ነው ብለው የሚሯሯጡ ደቡብ ክልል መጀመሪያም በህዝቦች ላይ በተመሰረተ ፍቃድ የተቋቋመ አይደለም። ህወሓት ለራሱ መጠቀሚያ አድርጎ በአንድ ቀን ያቋቋመው ክልል ስለሆነ ህዝቦች ያለውን ለውጥ በመቀበል ሙሉ በሙሉ ተቀብለው ለለውጡ ለሰላሙ ቆመው ለመብታቸው የሚታገሉትን ደግሞ ሌላ ፒክቸር ስለው አምጥተው ለጥፈው ሌላ ነገር የሚሉ ሰዎች ከድርጊታቸው እንዲቆጠቡ እውነታውን ይዘው ቢናገሩ የተሻለ ነው እንላለን። ደቡብ ውስጥ ብዙ ፖቴንሻል አለ፣ ብዙ ህዝብ አለ፣ የራሱን መብት የሚያውቅ ነው፣ ለለውጥ የቆመ ነውና ይሄንን እንግዲህ መልእክት እናስተላልፋለን።